አሰላሙ አለይኩም ወራህመቱላሂ ወበረካቱ ድን የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦችና አድማጭ ተመልካቾቻችን እንዴት አላችሁ? ሰላም መልካም ነኝ አልሐምዱሊላህ። ከያላችሁበት ቦታ ሰላም መልካሙን ተመኝቼላችኋለሁ። ዕለታዊ ጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ የ14 ሀገራት ሙሉ መረጃና ሙሉ ዝርዝር እንደሚከተለው የማቀርብላችሁ ይሆናል። በዛሬው ዕለት የጥቁር ገበያ የሐዋላ ዋጋ ጨመረ ወይንስ ቀነሰ የሚለውንም አያይዘን እናያለን። ከዚህ ጋር ተያይዞ ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን ይሄ ቻናል ኡስሚ ዩቲዩብ ቁጥር 2 ቻናል ነው። ስለዚህ አዲሱን ቻናላችን ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ፣ ተቀላቀሉን። ኡስሚ ዩቲዩብ ቁጥር 1 ወይንም ደግሞ ትልቁ ቻናላችን በተለያዩ ችግሮች ምክንያት ተገድቧል ወይንም ደግሞ አደጋ ደርሶበት አገልግሎት መስጠቱን አቁሟል፣ ታግዶብናል። ስለዚህ በሁለተኛው ቻናላችን ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ተቀላቀሉን። ላይክ አድርጉ። ቪዲዮአችን ሲጀምሩ ሀሳብ አስተያየታችሁንም ደግሞ ኮሜንት ላይ አሳውቁን። ለወዳጅ ዘመዶ እንዲደርስ ሼር አድርጉ። ከምናደርሳችሁ መረጃዎች መካከል የአሜሪካን ዶላር፣ ዩሮ፣ የቻይና ዩሃን እንዲሁም የስዊዝ ፍራንክ፣ የካናዳን ዶላር፣ የአውስትራሊያን ዶላር፣ የፓውንድ ስተርሊንግ፣ የኩዌት ዲናር፣ ዩናይትድ አረብ ኤሚሬትስ ዲርሃም፣ የሳዑዲ ሪያል፣ ቱርኪ ሊሬ፣ ባህሬን ዲናር፣ ጆርዳን ዲናር፣ የኦማን ሪያል ይገኙበታል። በቀዳሚነት የምናየው ወይንም ደግሞ በመጀመሪያ የማስደምጣችሁ የአሜሪካን ዶላርን በተመለከተ ነው። 100 የአሜሪካን ዶላር ኢትዮጵያን ብላክ ማርኬት ዶትኮም ከሚል ዌብሳይትና ድረገጽ ላይ የተገኘው መረጃ እንደሚያመለክተው ከሆነ 15755 ብር እንደሚሸጥና እንደ አሜሪካን ዶላር 157 ብር ከ55 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። ቪዲዮአችን አሁንም በድጋሚ ላይክ ማድረጋችሁን አትርሱ፣ ለሌሎቹ እንዲደርስ ማለት ነው። በመቀጠል ዩሮን እናያለን። በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውሎና የጥቁር ገበያ መረጃ እየዘገበ የሚያደርሰን ድረገጽ በዚህ መልኩ አስፍሮት አግኝተናል። በዚህም አንድ ዩሮ 17319 ብር እንደሚሸጥና 1 ዩሮ 173 ብር ከ19 ሳንቲም የተሸጠ እንደሚገኝ ነው ድረገጹ ላይ ያገኘነው መረጃ የሚያመለክተው። በመቀጠል ወደ ስዊዝ ፍራንክ እናመራለን። 100 የስዊዝ ፍራንክ 18416 ብር እንደሚሸጥና አንድ የስዊዝ ፍራንክ 184 ብር ከ16 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ ላይ አስነብቦናል። እኛም መረጃውን ሳንጨምርና ሳንቀንስ እያደረስን እንገኛለን። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን እንደምታዩት ይሄ ቻናል ኡስሚ ዩቲዩብ ቁጥር 2 ነው። ወደ 2000 ምናምን ተከታዮች ነው ያሉት። ማለትም ገና 3 ሳምንት አካባቢ ነው የሚሆነው ከከፈት ነው ወይንም ደግሞ አዲስ ቻናል ነው። ስለዚህ ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ተቀላቀሉን። መረጃው ላልደረሳችሁ ሰዎች ትልቁ ቻናላችን ኡስሚ ዩቲዩብ ቁጥር 1 በተለያዩ ችግሮች ምክንያት ታግዶብን ቆሞ አገልግሎት መስጠቱን አቁሟል ማለት ነው። ስለዚህ በአዲሱ ቻናላችን ከዚህ በኋላ ሙሉ መረጃ የምናደርሳችሁ ይሆናል። አዲሱን ቻናላችን ሌሎቹ እንዲደርስም ሼር አድርጉ። እንዲሁም ደግሞ ሼር ማድረግ እንኳን ባትችሉ ቪዲዮአችን ስታደምጡ ላይክ ካደረጋችሁ በቀጥታ ሌሎቹ ሼር መሆን አድቫንስ ስላለው ላይክ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ እናንተም ተቀላቀሉን። በመቀጠል የስዊዝ ፍራንክን እናያለን። 100 የስዊዝ ፍራንክ 18416 ብር እንደሚሸጥና አንድ የስዊዝ ፍራንክ 184 ብር ከ16 ሳንቲም የተሸጠ እንደሚገኝ ነው መረጃው የሚያመለክተው። በመቀጠል ካናዳን ዶላር እናያለን። 100 ካናዳን ዶላር ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ ላይ አስፍሮታል። በዚህም 11069 ብር እንደሚሸጥና አንድ ካናዳን ዶላር 110 ብር ከ69 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 9481 ብር እንደሚሸጥና አንድ የአውስትራሊያን ዶላር 94 ብር ከ81 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። እኛም ሳንጨምርና ሳንቀንስ መረጃዎችን እያጋራናችሁ እንገኛለን። በመቀጠል የምናየው የቻይና ዩሃንን በተመለከተ ነው። ኢትዮጵያን ብላክ ማርኬት ዶትኮም የሚል ዌብሳይት ወይንም ደግሞ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውሎና የጥቁር ገበያ መረጃ እየዘገበ የሚያደርስን ድረገጽ በዚህ መልኩ አስፍሮት አግኝተናል። በዚህም አንድ የቻይና ዩሃን 21 ብር ከ58 ሳንቲም እንደሚሸጥና 100 የቻይና ዩሃን 2158 የኢትዮጵያ ብር እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል።
በመቀጠል ወደ አረብ ሀገራት እንሸጋገርና ቀዳሚ የምናደርገው የሳዑዲ ሪያልን በተመለከተ ነው። ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ በዚህ መልኩ አስፍሮት አግኝተናል። 100 የሳዑዲ ሪያል 4196 ብር እንደሚሸጥና አንድ የሳዑዲ ሪያል 41 ብር ከ96 ሳንቲም የተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውሎና የጥቁር ገበያ መረጃ እየዘገበ የሚያደርሰን ድረገጽ በዚህ መልኩ አስፍሮታል። በመቀጠል በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ስፍራ ይዛለች ኩዌት ናት። በዚህም 100 የኩዌት ዲናር እጅግ በከፍተኛ ሁኔታ ነው እንግዲህ ከዚህ ጋር ጭማሪ እንዳሳየ የሚያመለክተው 51151 ብር እንደሚሸጥና አንድ የኩዌት ዲናር 511 ብር ከ51 ሳንቲም እየተሸጠ እንደሚገኝ ያገኘነው መረጃ ያመለክታል። በመቀጠል ወደ ፓውንድ ስተርሊንግ እናመራለን። 100 የፓውንድ ስተርሊንግ ዕለታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 20339 ብር እንደሚሸጥና አንድ የፓውንድ ስተርሊንግ 203 ብር ከ39 ሳንቲም የተሸጠ እንደሚገኝ ነው ከጥቁር ገበያ ድረገጽ ላገኘነው መረጃ የሚያመለክተው። በመቀጠል የምናየው ዩናይትድ አረብ ኤምሬትስ ዲርሃምን በተመለከተ ነው። ወቅታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 ኢማራቶች ዲርሃም 4288 ብር እንደሚሸጥና አንድ የኢማራቶች ዲርሃም 42 ብር ከ88 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው ይፋዊ መረጃ ያመለክታል። በመቀጠል ወደ ቱርክ እንሻገርና የቱርክ ሊሬን እናያለን። ወቅታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ ዕለታዊው የጥቁር ገበያ መረጃ ሁሌም በሀገራችን ኢትዮጵያ ያለውን እየዘገበ የሚያደርሰን ድረገጽ ነው። እንግዲህ በዚህ መልኩ አስፍሮት ያገኘን። በዚህም አንድ የቱርክ ሊሬ 4 ብር ከ13 ሳንቲም እንደሚሸጥና 100 የቱርክ ሊራ 413 ብር እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላገኘነው መረጃ ያመለክታል። በመቀጠል በዓለማችን በምንዛሬ መጠኗ ሁለተኛውን ቦታ ያዘችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሁለተኛ ደረጃ ላይ የተቀመጠችው ባህሪን ናት። በዚህም 100 የባህሪን ዲናር 41735 ብር እንደሚሸጥና አንድ የባህሪን ዲናር 417 ብር ከ35 ሳንቲም እንደሚሸጥ የወጣው መረጃ ይጠቁመዋል። በመቀጠል የጆርዳን ዲናርን እናያለን። 100 የጆርዳን ዲናር 22221 ብር እንደሚሸጥና አንድ የጆርዳን ዲናር 222 ብር ከ21 ሳንቲም እንደሚሸጥ ከጥቁር ገበያ ድረገጽ ላገኘነው መረጃ ያመለክታል። በመቀጠል በዓለማችን በምንዛሬ መጠኗ ሶስተኛውን ቦታ ያዘችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሶስተኛ ደረጃ ተሰጥታለች። ኦማን ናት። 100 የኦማን ሪያል 40872 ብር እንደሚሸጥና አንድ የኦማን ሪያል 408 ብር ከ72 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቦናል። ውድ የቻናል ቤተሰቦችና ተከታታዮቻችን ቪዲዮአችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ተቀላቀሉ፣ ቤተሰብ ሁኑ። ለሀገራችን ሰላም መልካሙን ተመኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።